እናቅበት ያደርጋል። ስለዚህ የጠላታችንን ይዞታ ለማወቅ እኛ ወደ ማን ነው መቅረብ ያለብን? ወደ እግዚአብሔር። በእሱ ብርሃን ነው እና በእሱ በሚሰጠን ጸጋ ነው የሰይጣንን ተንኮል ልናቅበት። ስለዚህ ሐዋርያው ቅዱስ ጳውሎስ የእርሱን ሀሳብ አንስተው ነበር። እግዚአብሔር ስለረዳው እሱ ወደ እግዚአብሔር ስለቀረበ ነው። የጨለማውን ልጅ የሰይጣንን ሀሳብ ስራውን እንኳን ሀሳቡ ለእኛ ስራውን ረቆብናል። ከሀሳብ ስራ ይገዝፋል አይደል? ሰው ሲሰራ ይታያል፣ ሰው የሚያስበው ይታያል። ስለዚህ ከሀሳብ ማን ይገዝፋል? ስራ ይገዝፋል። ቅርብ ነው ይታያል። ሀሳብ በስራ ይገዝፋል። እኛ የሰይጣንን ሀሳቡን ቀርቶ ስራውንም እንኳን ልንደርስበት አንችልም። እግዚአብሔር ካረዳ ነው። የእግዚአብሔር ቅዱሳን ግን የሰይጣንን ምን ያውቃሉ? ሀሳቡን ይጨምራል እና ሰይጣንን መዘባበቻ አድርገውታል። ቅዱሳን ሰይጣንን እንደ ሕፃን ልጅ አታለው ቅዱሳን። አሁን ለምሳሌ ሰይጣን አጽኖ በዓት አይወድም። ምን ማለት ነው? ገዳማውያን በዓት አላቸው አይደል? ሰው አጥሪ አለው፣ ቤት አለው። ገዳማውያን መናኞችም በዓት አላቸው። ያንን አጽንቶ እስከ መጨረሻ ይዞ መታገል፣ በትንሽ ፈተና ስፍራውን እየለቀቀ ቦታውን ወዲህ ወዲያ የሚከላወስ ሰው ችግኝ እዚህ ተክለው ነቅለው እንደገና ነቅለው ቢያረጉት ይጸድቃል። ተክል እንዲህ እግር የሚያበዛ ተማሪ ተምሮም አንድ ቦታ አይደርስም። እግረ ተማሪ ይባላል። እዚህ ትምህርት ቤት አልተመቸም፣ ይሄ ፊልድ አልተመቸም፣ ሌላ ይሻለኛል የሚል ሰው ምን ይማር? ምን ይማር? መናኙም እንደዛ። ስለዚህ በቤተ ክርስቲያን ታገል ፈተናዎች አሉ። ስሜታችን የሚያውቁ ነገሮች ናቸው። ግን ጸንቶ መታገል ያለ ጠቢቡ ሰሎሞን ስፍራውን ትቶ የሚሄድ ሰው ጎጆዋን ትታ እንደምትሄድ ወፍ ነው። ተመልከቱ። ስለዚህ ብቅል ማለት አይገባል ማለት ነው። አሁን እንግዲህ ከሰይጣን ዓላማ አንዱ እንዳይረጉ እንዳይጸኑ ወረተኛ ማድረግ ማለዋወጥ በሆነ ነገር የጸና ነው ካሰበበት ይደርሳል። እንደዚያ ማድረግ ነው። ታዲያ ሰይጣን አጽኖ በዓት አይወድምና ሁለት መነኮሳት በበዓታቸው ኖረው ምን እያሉ እንደሚነጋገሩ ታውቃላችሁ? እሱ የልብን አቅም የሚናገሩትን አሉና ምን እያሉ ያወራል? ኧረ የዚህ ገዳም ነገር ብርዱ አይቻል፣ ነገሩ አይቻል፣ ረሃብ ሊፈጀን ነው ደግሞ። ስለዚህ እንደው ዛሬ ይንጋ እንጂ ነገ በጣም ተነስተን ይህን ቦታ ለቀን ሄዳለን ይላሉ ማለት ነው። ሊሄዱ ነው ይላል ሰይጣን። ከዛ በኋላ ጣት ነሱና ረፈደ ማንነሳ ጻው ስልክ ያደርገን ዛሬ እንዋልና ነገ ይላሉ ማለት ነው። ነገ ይሄዳሉ ይላል። ነገ ደግሞ ሌላ ሰበብ ፈጥረው ይቀራሉ። እንዲህ እያታለሉት በበዓት ጸንተው ነው ሰይጣን። ቅዱሳን የሰይጣንን ሀሳብ ያውቁበታል። አየት እንደ ሕፃን ልጅ ያታልሉታል። አላለም ምስክር አለ። እንዲህ እንደ ሕፃን እያታለሉ በቃ ሊሄዱ ነው። እነዚህማ ራሳቸው ሊሄዱ ምን ታገለኝ እያለ ማለት ነው። እነሱ ግን ቀን በቀን እየተራቀቁ እየተጠበቡበት ምክንያት እየፈጠሩ ያጅ መስለው ሲውሉ ሲያድሩ ዛሬ ነገር ያሉ እሷ ትልቋን ልኬ እኮ ነው የሴቷን ልኬ ያለ
ሴቷን ልክ ያለው ሂጃች የሰይጣንን ነገር ልናውቅበት ይገባል። የእርሱን ሐሳብ ምን አናደርገው አንመስለው። ሰይጣን አንተ ዝም በል እኔ ቆነጥጣለሁ። ዓላማው አስጠንቅቀው ጥላት የሰው ልጆች ከመንግስተ ሰማያት ከገነት ወደ ሲኦል እንዲወርዱ በነፍስ በስጋቸው እንዲጠፉ ሰላም እንዲያጡ እረፍት እንዲያጡ እንዲቸገሩ ተመልከቱ። ዓላማ አስቀምጦ ነው የሚሰራው። በነፍስ ካገኘን በነፍስ ከሆነለት በነፍስም በስጋ አስቸግሯቸው፣ ካልሆነለት አመለጠኝ ካለ በስጋ አሰቃይ። ተመልከቱ። አጎሳብ አዋል ያዙት። እናንተ ዝም አትበሉ። ያዙት። ፍቅር የለውም ከሰው። ለምሳሌ መደራደር አይቻልም ከሰይጣን ጋር። በቃ አትንካኝ፣ አነካ፣ ከፈለግ የፈለግከውን አደርጋለሁ ልንለው ራሱ አልችልም። በመደራደር ራሱ ከሰይጣን ጋር ፍቅር መፍጠር አይቻልም። ሰይጣን ጠላት፣ ሰይጣን ውርዴ ጠላት ለሰው ልጆች ከጥንት ጀምሮ ከመጀመሪያው ሰው ከአዳም አንስቶ እግዚአብሔር የፈጠረውን በእኛ መካከል ያደረገውን ጠላትነት አፍርሰን እኛ ፍቅር መመስረት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። ስለዚህ በሰውና በሰይጣን መካከል ጠላትነት ተመስርቷል። ማን ላይ ነው ያደረገ? እግዚአብሔር አይደለም። በአንተና እባቡ ተመልከቱ፣ በእባብ ያደረ ሰይጣን በአንተና በሴቲቱ መካከል ጠላትነት ነው። ስለዚህ በሰው ልጆች እና በሰይጣን በሴቲቱ ዘር በሔዋን ልጆች መካከል በሴቲቱ ዘር በድንግል ማርያም ልጆች መካከል አይደለም ምን አደርጋለሁ? ጠላትነት። ስለዚህ ሰውና ሰይጣን በግራና በቀኝ የተሰለፉ ተጻራሪዎች ናቸው። ስለዚህ ዓለማዊ ነው፣ ስጋዊ ነው፣ ጥሙቅ ነው፣ የተጠመቀ ነው፣ ያልተጠመቀ ነው፣ የሚያምን ነው፣ የማያምን ነው፣ ኃጢአተኛ ነው፣ ጻድቅ ነው እያለ አይመርጥም ሰይጣን። ጥቁር ነጭ አይደለም ማለት ነው። በእኛ ሁላችንም አንድ አይነት ነው። ሲታገል ሰይጣን ሁሉንም ነው የሚታገል፣ ሁሉን ለማስቆደም እኛንን እርስ በርስ የምንገባበል ይችላል። ተመልከቱ፣ ሁሉን ይፈትናል የሁሉ ጠላት እና በመጽሐፍ ቅዱስ የጠላትነት የተመዘገበ ነው። ቀደም ሲል እንደነገርኳቸው በአንተና በሴቶች መካከል ይመታሃል ልጁ ሂሳይድ ሂዝብርቴት ከዛ በኋላ ወደ ዮሐንስ ራእይ ስንመጣ ስለ አንዲት ታላቅ ሴት ይናገራል እና ጨረቃን የተጫማች ፀሐይን የተጎናጸፈች በራሷ ላይ የ12 ከዋክብት አክሊል የሆነ ተመልከቱ። በነቢያት በሐዋርያት የተወደደች እመቤታችን ቅድስት ድንግል ማርያምን ነው የሚያሳየው። ጨረቃ የተጫማች ጨረቃ ከፀሐይ ቀድማ በሌሊት አብርታ የምትታይ ፀሐይ ሲወጣ ደግሞ የምትሰወር አይደለም። የፀሐይ ብርሃን የሚሰውራት ናት ጨረቃ። ከክርስቶስ ቀድሞ ብርሃን ያበራ የሚነድና የሚያበራ መብራት ነበር የተባለ እና በኢየሱስ ክርስቶስ ብርሃን የተከለለ መጥምቀ መለኮት ዮሐንስ በማህፀኑ ሆኖ የሰገደላት ማለት ነው። ጨረቃን የተጫማች በማህፀኑ ሆኖ የሰገደላት ፀሐይን የተጎናጸፈች ፀሐይ ጽድቅ ኢየሱስ ክርስቶስን ጸንሳ የወለደች ማለት አንዲት ሴት ነበረች። ከዚያ ልትወልድ ያለችውን ሕፃን ሊበላ አንድ ዘንዶ ደግሞ አሰብስፎ ይጠባበቅ ነበር። ግን ሕፃኑ ወደ ላይ ወደ ሰማይ ወደ እግዚአብሔር ዙፋን ተወሰደ። ከዚያ በኋላ ሕፃኑን መድረስ ሲያቅተው ሕፃኑን ሊያገኝ ስላልቻለ ዘንዶ በሴቲቱ ተቆጥቶ አሳደዳት። አሳደዳት
እንድትመገብበት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች። ከአፉ ብዙ ውሃ ተፋ። ተመልከቱ፣ በሄሮድስ አድሮ ሰራዊት ላከበት። ነገር ግን ምድር ሴቲቱን ረዳቻት። ውሃውን መጣ አስርጋ ውሃውን እንዳይወስዳት አደረገች። የሄሮድስ ወታደሮች ባክነው ቀሩ፣ ሲቅበዘበዙ ቀሩ። እመቤታችንን አላገኙም፣ ሕፃን ልጇንም አላገኙም። እና ሴቲቱ እንድታመጥ እግዚአብሔር ወዳዘጋጀው ስፍራ በራ እንድትሄድ የታላቁ የንስር ክንፍ ተሰጣት። እመቤታችን በንጽሐ ሥጋ በንጽሐ ነፍስ እንዴት እንደተሰወረች ከሰይጣን ቁጣ እንዴት እንደተሰወረች የሚያሳይ። ስለዚህ በዚያ በጸጋ ክንፍ በራ ሰይጣንን ምን አደረገች? አመለጠችው ማለት ሴቲቱ። ከዚያ ሕፃኗን ሊደርስበት ሲያቅተው በሴቲቱ ተቆጣ። ሴቲቱ ስታመልጠው ደግሞ ከዘሯ የቀሩትን ይዋጋ ዘንድ በባህር አሸዋ ላይ ቆመ። በሴቲቱ በባህር አሸዋ ላይ ምን አደረገ? ቆመ። የባህር አሸዋ ይቆጠራል? አይቆጠርም። ባህሩ ውገት አይለየው። የባህሩ አሸዋ አይቆጠርም። እነዚህ ያላመኑ እና መናፍቃን ልቡና ቆሪራን ናቸው፣ ቀዝቃዞች፣ የመንፈስ ቅዱስ ሙቀት የተለያቸው ክቡዳን ናቸው። ስለዚህ በሴቲቱ ተቆጥቶ በባህር አሸዋ ላይ ቆመ ማለት ባህር ተጠመቁ፣ በመናፍቃን በኢአማን አደረ ማለት ከዘሯ የቀሩትን ይዋጋ ዘንድ ምዕመናንን ለማሳደድ እውነተኞች ተመልከቱ። ይሄ ባህር አሸዋ ዝም ብሎ ከኛ ሃይማኖት ውጭ ያሉት ብቻ የሚያመለክታል። በአንድ ቤት በአንድ መቅደስ ነው አንዷን በማሳደዱ አልካም። ስለዚህ እውነተኛ ልቡና ያለው ንጹህ ልቡና ያለው እውነተኛ ሀሳብ የሚያራምድ ቅን ሰው ሁልጊዜ መከራ እና በዚህ ሀገር ረዣዥም መንገዶች አሉ። ሀገር አቋራጭ ሀይዌ አይደል? እና ያ መንገድ ቱዌ ሊሆን ይችላል። ወደዚያ መንገዱ አንድ ነው፣ ግን ለሁለት ተከፍሎ አንድ ወደዛ እና ወዲህ የሚመጣው ወዲያ የሚሄደው መኪና ስታይ አጠገብ ላጠገብ ነው የሚተላለፉት። በአንድ መንገድ ነው የሚሄዱት እና ወዲህ አቅጣጫቸው ተለያይቷል። በአንድ ቤተ መቅደስም በአንድ ቤተ ክርስቲያንም ብንሆን ጎን ለጎን መቀመጣችን አለ ይታየው ማለት ነው። አቅጣጫችን መሪያችን ወዴት ነው? መሪው ወዴት ነው? አንዱ ኖርዝ ነው የሚሄደው፣ አንዱ ሳውዝ፣ አንዱ ሌፍት ነው፣ አንዱ ራይት ነው። በጣም ያሳዝናል። በዚህ አይነት ማወቅ አለ። የሰይጣንን ሀሳብ ማወቅ አለ። የሰይጣንን ሀሳብ ምን አናደርገው? አንስቶ ተመልከቱ። እና በዚህ አይነት ሁኔታ ነው ሰይጣን። የመጀመሪያው ነጥባችን ምን መሰላችሁ? ሰይጣን ጠላታችን። ይህን አውቀን ነው መኖር ያለብን። ስለዚህ ጠላት ሰይጣን ያለበት ሰው ሰይጣን ይተኛል፣ ይደክማል። ተመልከቱ፣ ጊዜ አጥራ ለዚህ ጊዜ ይላል። ባለማቋረጥ ትክ ብሎ እያየ የሚፈታተን ጠላት እንዳለብን እያወቅን ግን ብለንተኛለን። የእኛ ስትጋል እንዴት ነው? የእኛ ጾም እንዴት ነው? የእኛ ጸሎት እንዴት ነው? የእኛ ቅዱሳትን ማንበብ መጻሕፍትን ማንበብ እንዴት ነው? ወደ እግዚአብሔር መቅረብ እጅ መጽናት ረድኤቱን መለመን የእመቤታችንን ቃል ኪዳን አማላጅነቷ ፍቅሯን የሙጥኝ ማለት እንዴት ነው? ትጋታችን በዚህ መልኩ የሚታገለን ጠላት ካለብን ተመልከቱ። እግዚአብሔር እኛን እንዲምረንና እንዲረዳን ትንሽ ምክንያት መስጠት የለብን። በአቅማችን በልክ የሚጠበቅብንን ያህል የሰይጣን ፈተና ያህላል። ስራ ስሩ የተባልነው ደግሞ ሰይጣን እንደዚህ ጥበቡን
ጉልበቱን ተፈጥሮ እያጋነን ብናወራ ጊዜ አለው አይደለም አይተኛም ብንል ሲሸነፍ ግን መሸነፊያው ቀላል ነው። መታገያው መንገድ ቀላል ነው። ማሸነፊያው መንገድ ቀላል ነው። ተዘርዝሮ ተነግሮናል። ምን እንደተነገረን ታውቃለህ? አናውቅም። ዘንግተን እዚህ ያለው ግን ከጾም ከጸሎት በቀር አይወጣም። ሰይጣንን ወግድልኝ ማለት የምትችሉት ማባረር የምትችሉት ማሸነፍ የምትችሉት በምንድን ነው አለ? በጾም በጸሎት ነው። ማቴዎስ 13 ጾሙ ሰይጣንን ድል ታደርጉታላችሁ። ምን ያስፈልጋል? ጾም። ምን ያስፈልጋል? የጸድቃችን ይሄ ነው። እኛ ልብሳችን ይሄ ነው። ትጥቃችን ይሄ ነው። አለበሰን እግዚአብሔር። ምን ሰጠን? ጾም ሰጠን። ይኸው መጣ ጾም። ይኸው መጣ ጾም። ግን እየጾምን ነው ወይስ ትጥቅ እየፈታን? ሰነፍ ወታደር ዝም ብሎ መሬት ለመሬት እየወጠቀ መሳሪያ በንቃት ማይ ያስቀመጠበትን እቃውን ማይ ነቅቶ ማይነሳ ተዘጋጅቶ ተጸርሮ ያልቆመ የሚዘናጋ የተጋለጠ ማወቅ ነው። ጠላት ያለበት ማንመስል በጦር ቀጠና የሚኖር ማንመስል ክርስቲያኖች ጾም ተሰጠ መጣ ጾም ግን ሁሉ የይድረስ የይድረስ አይደለም እለቱን አናውቀው ቀኑን አናውቀው ጠንቃቃ ህይወት የለም። ኮስተር ያለ ህይወት የለም። በዚህ አይነት ሁኔታ ነው የሰይጣን የምናቸው የዋዛ ነገር አይደለም። ክርስቲያን የሚነገረ ነገር እውነት ነው። ከዚያም ኃላፊነት ነው የምንወስደው። ኃላፊነቱ የራሳቸው። ስለዚህ ምን ማድረግ አለብን? ፓስተር ብሎ መጽሐፍ ኧረ ዝም በሉ። ፓስተር ተጽሞ ተጸልዮ ከሆነ እኮ ትልቅ ድል ነው አይደለም? ተጽሞ ተጸልዮ እንኳን ያንተቶ ማለት ነው። ስለዚህ ለማቋረ አምላካችን የጸሎት አሰጣን የጦር መሳሪያ ሰጠን። ሰይጣን ይሸነፍ ለምንድን ነው? በጾም ወደ ፈተና እንዳትገቡ ትጉና ስደዳቸው ከዚህ ድምፁን አበላሽ። እኛን እንደ ወታደር አይደለም የሚያሰልፈን። ቅዱስ ጳውሎስ ምን አለ? የሚንበለበሉትን እሳት የሚወረወሩትን ቀስቶች ለመመከት እንድትችሉ በጨለማ ላይ ስልጣን ካላቸው በሰማይ ከተፈጠሩ ከአጋንንት ከሰራዊት ከገዦች ከእነዚያ ከመኳንንት ጋር ታግላችሁ ድል ማድረግ እንድትችሉ ምን ምን አድርጓል? ልክ ሲያፋልቀን የእምነትን ጋሻ የእምነትን ምን አድርጉ? ጋሻ በጋሻ ሰው ሌላውን ሰው ማለት ነው። በጋሻ የሚመከተው ለራሱ ታውቃለህ። ጋሻ ሰው የሚይዘው ለሰው ነው ለራሱ ነው? ለራሱ ነው። ለራሱ ቢይዝ እንኳን እግሩን አያድንም። ጋሻ ለሚያዝ ከዛ ነው የሚጠብቀው ልቡን ደረቱን እስቲ ወረወር የሚመክትበት ዋናው ነው የሚጠብቀው። እግሩን እንኳን አጋልጦ እንኳን ለሰው ሊተርፍ ጋሻ ለራስህ ሁሉ ለሙሉ አይሆንም ማለት መከላከያ የእምነትን ጋሻ አንሶ ለእኛ ሰው ሊያምን አይችልም። አስቆሙት ማመን አይደለም በሰው እምነት አይደለም። ምንድን ነው በራሳችን የእምነትን ምን አንሱ ጋሻ አንሱ። ራስ ግን አይደለም ምትዛ ታጽናል። ስለዚህ የእምነትን ጋሻ አንሱ። የመዳንን ራስኮ ምን አርጎ ልበስ። ወታደሮችን እናያለን አይደለም? አንዳንድ ጊዜ እንግዲህ በረብሻ በምን ወቅት ይሄ አድማ በተና ነው የሚባለው። የዛን ጊዜ አንዱ መጥቶ አናቱን በድንጋይ በምንም እንዳይፈጠፍጠው የብረት ቆብ ያደርጋል። ያ የመዳንን ራስኮ ድረሱ ማለት ያ ጭንቅላቱ እንዳይመታ መከላከል ያንን ያደርጋል። ያን አድርጎ የመዳንን ራስኮ ልበሱ፣ የእምነትን ጋሻ አንሱ።
የመንፈስን ሰይፍ ያዙ አለና ሰይፉ ሌላ እንዳይመስለን ደግሞ እሱም የእግዚአብሔር ቃል ነው ብሎ ተረጉሟል። የሰላምን ወንጌል ተጫሙ ማለት ከስክስ ጫማ ይባላል በሀገራችን አይደል? የወታደር ጫማ እሾህ ጋሬጣው ሁሉ የጣሰ የሚሄድ በቃ ምንም ሲረግጥ ማንሸራትት ማላልጥ የተመቸን ጫማ ተመገር እንደ በውሻ በእባብ በምን እንዲሁ በቀላሉ ማይበገር ጫማ የሰላምን ወንጌል ምን አርጉ ተጫሙ። ወንጌል ተጫሙ። ወንጌል ያዙ። ቃል እግዚአብሔር ተማሩ። በእግዚአብሔር ቃል ተራቀቁ፣ እወቁ። የእግዚአብሔር ቃል የሰይጣንን ሀሳብ ልታውቁበት ያለ ጥበብ ይገልጥላል፣ ሚስጥር ይገልጥላል። ወዴት ቤት ይገልጥላል። የጥያቄያችሁ መልስ ይሰጣል። ስትወዛገቡ፣ ግራ ስትጋቡ፣ ሲጨንቃችሁ፣ ስትጠራጠሩ፣ ተስፋ ስትቆርጡ፣ ፈተና ለመምተኛ የሚሆን ለባለመከራ የሚሆን ለአቃለመጣ፣ ለተቸገረ፣ ለተጎዳ፣ አደጋ ለደረሰበት፣ ኃጢአት ለጣለው አይደለም ለሁሉ ቃል እግዚአብሔር ሲል ውስጣችን ቤት በዚህ መፈወስ አንፈልግም፣ በዚህ መታሸግ አንፈልግም፣ መከለል አንፈልግም። በየጊዜው ቃል እግዚአብሔር እንስማ። ስለዚህ ማሸነፊያው ሌላው ምንድን ነው? የእግዚአብሔር ቃል የመጀመሪያው ምን አለ? ጾምና ጸሎት አለ። ዓለምን የሚያሸንፈው እምነታችን በመልእክቱ ቅዱስ ዮሐንስ ደግሞ ተመልከቱ። ዮሐንስ መልእክት ላይ በወንጌል አላልኳቸው። ዮሐንስ መልእክት ዓለምን የሚያሸንፈው ምንድን ነው ይላል? እምነት። በእምነት ማሸነፍ አለ። በጾም በጸሎት ማሸነፍ አለ። በእግዚአብሔር ቃል ምን ማድረግ አለ? ማሸነፍ። አያችሁ፣ እኛ ይሄ ነው እኛ የትግል ዕቃችን። ጾም፣ ጸሎት፣ እምነት፣ የእግዚአብሔር ቃል አይደለም። በዚህ አይነት ሰይጣን ጠላታችን። ጠላት ሰይጣን የሚሸነፍባቸው መንገዶች ደግሞ እነዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በምንጾመው ጾም በዐቢይ ጾም ጾሞ አሳየው። በሰይጣን ተፈትኖ ድል አድርጎ አሳየው። ሰይጣን ለፈተና 3 አይነት ጥያቄ ያቀርብልን አይደል? 3 አይነት ጥያቄ ቢያቀርብልን 3ቱንም ጥያቄ በአንድ አይነት መንገድ መልስ ሰጠ። የሰይጣን ፈተናው አቀራረቡ ቦታም በማለዋወጥ የፈተናውንም ይዘት በማቀያየር ነው የሰይጣን። ተመልከቱ። የኢየሱስ ክርስቶስ መልሱ ግን አንድ አይነት ነው። ምንድን ነው መልሱ? ተጽፏል አይደል? ይህን ድንጋይ ዳቦ አድርግና ብላ ሲለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚህ መር ብለው ከቤተ መቅደሱ መላእክቱን ስላንተ ያዝልሃል እያለ ጥቅስ እየጠቀሰ ደግሞ ለማታለል ሲሞክር እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል። ወርቅህን ሰድልኝ ሁሉ እሰጥሃለሁ እያለ እየደለለ በጥቅም ደግሞ ሲፈትን ለእግዚአብሔር ስገድ እሱንም ብቻ አምልክ ተብሎ ተጽፏል። መልሱ አንድ አይነት አለ። መልሱ እኮ አንድ አይነት አያችሁ። በምንም ይምጣ ሰይጣን መልሱ አንድ አይነት ነው። የእግዚአብሔር ቃል ነው መልሱ። የእግዚአብሔር ቃል ነው መልሱ አንድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርያምና በማርታ ቤት ተገኝቶ ማርታ ልታስተናግደው ጌታችንን የሚበላው የሚጠጣውን ልታዘጋጅ ጉድ ትላለች። ማርያም ግን ከእግሩ ስር ቁጭ ብላ ጥያቄ እየጠየቀች ቃሉን ትሰማለች፣ ትማራለች። ኋላ መጣች ማርታ፣ ጌታ ሆይ ስባክን ስደክም አላሳዝንህም? እሷ ቁጭ ብላ ስራ አታግዘኝ፣ ምን አለ ተነሽና እርጃት ብትል ብላ የእሷን ስራ አስበልጣ የማርያምን ስራ አሳንሳ ጌታችን እንደውም እንዲያዝላት ተነሽና እርጃት እባክሽ እንዴት ጠየቀች። ምን አለ? ማርታ አዎ ስለ ብዙ ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነው። ምንድን ነው የሚያስፈልገው?
ጥቂት ወይም አንድ ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች፣ ከእርሷም አይወሰድባት። የቱን ላስበልጥ? የቱን ማስበልጥ ይመስልሻል? ቃሌን የሚሰማውን ሰው ነው ማስበልጥ። ከሚያገለግለኝ መጀመሪያ የሚሰማኝን፣ መስዋዕት ከሚሰዋልኝ የሚሰማኝን ማስበልጥ አያስደንቅም? ስለዚህ ሰይጣን ጠላት አይደለም፣ መታገል አለብን። መታገያውን ማወቅ አለብን። ዋና ነገር እኛ እኮ መቼም ይኸው አሁን ዛሬ አንድ ገር ተሰማ ልንወቀስ አለብን። ግን አሰማማችን የሚለው ግን በጣም ይታያል። ትኩረት አለ። አሁን የተማርነው ልባችን ውስጥ ይገባል፣ ይቆያል። ውሎ አድሮ እንጠቅሰዋለን። ሲቸግረን ትዝ ይለናል። ይህንማ ተምሬ ነበረ ብለን ብንጠየቅ እንመልሳለን። ታዲያ የታለ? እሱ እኮ ነው ችግሩ። የት አለ? በትኩረት አልተማርንም። የሚጠቅም ነገር አድርገን አይደለም ያዝ ነው። በጣም ብዙ ዋጋ ያወጣንበትን ንብረት እንዴት ነው የምንይዝ? እንዴት ነው አዲሱ መኪናችን እንዴት ይወለወላል? መስኮት እየተከፈታል የሚታይ ሰው እናስጎበኘዋል። አያያዛችን በየጊዜው እንደ ሕፃን ልጅ እየታጠበ ምን ይላል ንብረት ወጣበት ነው። አንድ ሰው በስተት ትንሽ ጫር ቢያደርግብን ያጀሬ ገንዘብ ተነካ። የቱ እንዴት ነው እንደሆነው አዲስ መኪና ነው አይደል? ንብረት ባለበት በዛ ይሆናል ዋጋ ባለው ነው። አሁን እኮ ለመውቀስ አይደለም፣ ግን ምን አለ ለእግዚአብሔር ቃል ለምንሰማው ለእግዚአብሔር ቃል እንደዚህ በሕይወታችን ይጠቅሙናል፣ ዋጋ አውጥተንባቸዋል፣ ደግመንበታል ላልነው ነገር ትኩረት የምንሰጠውን ያህል ትኩረት ለምን አጣ? ለንጽጽር ነው፣ ለትዝብት ነው። ይህን ለመንቀፍ አይደለም። ለምን ይህን ተውኝ ነው ጉዳዩ እንጂ ንብረትም አለ። ንብረታችን በፊታችን መያዝ ማክበር እሱ አለ። ቃል እግዚአብሔር የእግዚአብሔር ቃል በትኩረት ከልጅነት እስከ እውቀት እየተማር መምህራን በምንሆንበት ደረጃ ሀ ተብሎ ትምህርት የሚያስፈልገን እንደሱ ሆነ። ስለዚህ ትኩረት ሊሰጥ ከዚህ በኋላ ብዙ ደረጃ መድረስ ይቻላል። ይቻላል ይቻላል። የእግዚአብሔር ቃል እንዲጠቅመን ከፈለግን እንዲጠቅመን አድርገን ያዘው፣ እንዲጠቅመን አድርገን ያዘው። ዋጋ እንስጠው ማለት ነው። ዋጋ እንስጠው። ተመልከቱ፣ ሰይጣን ድል የሚሆነው በዚህ ሰይጣን በምንም ይምጣ፣ በሰው አድሮ ይምጣ፣ በቤተሰብ ይምጣ፣ በባል ይምጣ፣ በሚስት ይምጣ፣ በልጆች ይምጣ፣ በእናት በአባት ይምጣ፣ በጓደኛ ይምጣ፣ በስራ ባልደረባ ይምጣ፣ እንደገና በቀጥታ ከልቡናችን ከስጋችን ከፍጥረታችን በሚመነጭ ሁኔታ ይምጣ፣ በምንም ይምጣ በእግዚአብሔር ቃል የእግዚአብሔር ቃል ሕያው ነው። በውስጣችን ይህ ስራ የእግዚአብሔር ቃል ሰራተኛ ነው አይደለ? የእግዚአብሔር ቃል ሕያው ነው አይደለ? ይህ ስራ በሕይወታችን ማለት ሕያው ይሁን ማለት እና የሰይጣንን ሀሳብ ምን እናደርጋለን? ሰይጣን ያውቃል ህግ ማስፈታለን ስንሰማ ገና እንዳንሰማ ሰበቡ ምክንያት ወይም እግዚአብሔር ቃል ልንሰማ ስንል ከዛ አያስመጣም። የመጀመሪያው ነገር ቃለ እግዚአብሔር ካለበት እንዳትረስ ጀመራቸው። ደግሞ ሊያስብል ሁሉ ይችላል። አንዳንድ ሰው አለ ሁሌ ወቀሳ፣ ሁሌ ምክር ነው ሳስቶ ለሚነግረን ሰው እናውቀዋለን። ፊት አዙረንበት እንዴት ይችላል? በቃ መጣ ደግሞ አሁን ወይ ንስሐ ትገቡ ነው ወይ አትቆርጡ ነው ወይ እንደዚህ ነው ብለን በቃ እንደምናለን
የእግዚአብሔርን ቃል ያስጠላል። መያዝ እኮ አይደለም፣ መውደድ መጠቀም እኮ አይደለም፣ ያስጠላል። ጆሮአቸውን የሚያሳክክ ስለሆነ ስለዚህ የእግዚአብሔርን ቃል ሳይሆን የምንሰማው በእግዚአብሔር ቃል ስም ደግሞ አይገርማል። በእግዚአብሔር ቃል እኛ የምንፈልገው እንሰማለን። ምዕራፍ ተጠቅሶ ፍትወታችንን እንሰማለን፣ ምኞታችንን እንሰማለን፣ የሚመች ነገር እንሰማለን። አይደለም? አዎ ተግሳጽ ባለበት ወቀሳ ካለበት በእግዚአብሔር ቃል ስም የራሳችንን ፍላጎት እንደ ገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቻል። መጽሐፍ ቅዱስ ነው የሚለው። ኃይለ ቃሉ እንደዚህ ኃይለ ቃል አድርጌ የምጠቅሰውን ነገር ፈልጉት እናንተ። ዛሬ እግዚአብሔር ቃል በጉንጫችን በስልካችን ነው ያለው። ይሄኔ የተናገርኩትን ኪወርድ ሰጥቶ ሰርች ማድረግ ያቅተን እንደ ገዛ ምኞታቸው ይላል። አስተማሪዎችን ለራሳቸው ምን ያደርጋሉ? ያከማቻሉ። የእግዚአብሔርን ቃል የማይታገሱበት ሰዓት ወመንፈስ ካህሌ ነግር ከመበደአሪ መዋዕል የአሉ ሃይማኖት ይዘዋል። በመጨረሻው ዘመን ብዙዎች ሃይማኖታቸውን ይክዳሉ። ተመልከቱ። ወይተለውሙ ለአጋንንት እኩያ ወመስል የሚያታልሉ የአጋንንትን ነገር ይከተላሉ። ወትምህርተ ሰይጣን ዘያናፍቅ የሚያጠራጥረውን የሰይጣንን ትምህርት ይሰማል። የሰይጣንን ነገር መውደድ፣ ሰይጣናዊ ነገር መውደድ፣ የሚያስት ነገር፣ የሚያጠፋ ነገር፣ ቧልት ፈን ምናምን እያለ ጊዜያችን በማከሉ፣ ኃይላችን በማከሉ፣ አይምሯችን በማከሉ በማይጠቅመን ነገር ጧት በምናዝንበት ተመልከቱ። እየተሰቀጥን ወደ አለነፍስ የምንሮጥበትን ጉዳይ እንደ ራበው ሰው ነው የምንበላው። እያሯራ መጽዳት አለበት። ራሳችን እያራገብን ራሳችን ለምን ይነዳል እኛል እፍፍ የምንል እኛል ለምን ይነዳል የምንል እኛል ነው አይገባም ማለት ነው ራሳችን። ስለዚህ የሰይጣንን ሀሳብ ማወቅ ማለት አያት ይሄን አውቆ ማወቅ አይደለም፣ ተግባራዊ እርምጃ መውሰድ ማለት ነው። ተግባራዊ እርምጃ መውሰድ ተመልከቱ። ስለዚህ ሰይጣን የሚሸነፍበት እግዚአብሔር ነገረን። የሰይጣን ሀሳቡን ጭምር ነገረን። ሀሳቡን ጭምር አባቶቻችን ጻፉልን። ገድላቱን ብትሉ ድርሳናቱ ምንድን ነው የሚነግሩን ነገር ታውቃላችሁ? ክርስቲያኑ ሰይጣን ሰውን እንዴት እንደሚፈትን የሰው አቅሙ ደረጃው ልኩ የት ድረስ እንደሆነ ተመልከቱ። የተጻፈው እኮ እሱ ነው። ሰይጣን በምን እንደሚሸነፍ አባቶቻችን እንዴት እንዳሸነፉ፣ እናቶቻችን እንዴት እንዳሸነፉ፣ የተዘናጉትን ሰይጣን እንዴት እንዳሸነፈ። ስለዚህ እነዚህ ባነበበን ቁጥር የሰይጣንን ግብሩን ጠባዩን እንድናቀበት ማድረጊያ ነው። ስለዚህ በብዙ መንገድ እግዚአብሔር የሰይጣንን ሀሳብ ምን አደረገ? ገለጠበት። እኛ ያናውቀን ፈጣሪያችንን እየሰማን ሰይጣንን እየተቃወምን ተቃወሙት ሀሰበ ዲያብሎስን ተቃውሞ ከእናንተ ይሸሻል። ኦሆ በልቦ ለክርስቶስ ክርስቶስን ግን እሺ በሉት ወደ እናንተ ምን ያደርጋል? ይቀርባል። ስለዚህ ወደ ክርስቶስ መቅረብ ሰይጣንን መቃወም፣ በስራ መቃወም፣ በቃል ብቻ ሳይሆን እና ከኛ የሚጠበቀው እና እግዚአብሔር ቸር ነው። የሰው ልብ አይመረመርም እና ማን ሊያውቀው ይችላል ይላል ነብዩ ኤርምያስ። ከሕፃንነቱ ጀምሮ የሰው ተንኮለኛ ክፉ ጥልቅ ነው የሰው ልብ ይላል። ጠቢቡ ሰሎሞንም እንደዚሁ ይናገራል።
የሰው ልብ አይታወቅም አይደል? ሐዋርያው ቅዱስ ጳውሎስ በሰው ያለው ማንም ከራሱ ከባለቤቱ በቀር ከመንፈሱ በቀር ማንም ሊያውቀው አይችልም። የሰው ልቡናው አይመረመርም ይልና ግን እኛ ግን የክርስቶስ ልብ አለን። የክርስቶስ ልብ አለን እና እነርሱ ቅዱሳኑ ማለት ነው የክርስቶስ ልብ አለን፣ ይመረምራሉ። መንፈሳዊ ሰው በማንም አይመረመርም። እሱ ግን ሁሉም ምን ያደርጋል? ይመረምራሉ። እግዚአብሔር ከኛ ጋር ሲሆን፣ የእግዚአብሔር መንፈስ ከኛ ጋር ሲሆን እኛ መመርመር እንችላለን። ሳንመረመር እንመረምራለን። አያችሁ? ስለዚህ አዋቂዎች ያደርገናል ማለት ነው። ለባው ሳንማር አዋቂ ያደርገናል፣ ወይም ደግሞ ከተማርነው በላይ አዋቂ ያደርገናል። በትምህርት ከተገኘው አዋቂ ያደርገናል። ያናቅቀናል እና እግዚአብሔር የሰይጣንን ሀሳብ ብቻ አይደለም የገለጠው። አሁን መቼም ዛሬ እመቤታችን ቅድስት ድንግል ማርያም ጸልያ ከልጇ ከወዳጇ ከኢየሱስ ክርስቶስ የምህረት ቃል የተቀበለችበት ዕለት አስበን አክብረን በቅዳሴ በቃለ ነው ያለነው እና ስለ እመቤታችን ስለ ሀሳቧ እኮ መጽሐፍ ቅዱስ ነው አይደለም። እመቤታችን ተናግራ እኮ አይደለም ሁሉን ነገር፣ እሷ ግን ይህን ሁሉ በልቧ ተጠብቀው ነበር እያለ ዝምታዋን ነው እኮ የሚነግረን መጽሐፍ ቅዱስ። ተናግራ እኮ አይደለም እመቤታችን የምትታወቀው በዝምታ ነው አይደለም፣ በአርምሞ። እሷ ግን ይህን ሁሉ በልቧ ተጠብቀው ነበር። በቃ ይሄን ደጋግሞ ያለው ይሄንን ነው መጽሐፍ ቅዱስ። እንዲህ ሆኖ ሳለ ግን ቅዱስ ሉቃስ ሀሳቧን ይነግረናል። ሳትናገር ያሰበችው ምን ይላል መጽሐፍ? ተመልከቱ። ይህ እንዴት ይሆንልኛል ብላ አሰበች። እንዴት ይሆንልኛል ብላ እኮ አልተናገረችውም። መላኩ እንዴት ይሆንልኛል ብላ አሰበችልና ሀሳቧን ይጽፈዋል ማለት አያችሁ። እግዚአብሔር ከእኛ ጋር ከሆነ የድንግል ማርያም ሀሳቧ ይታወቃል፣ የሰይጣን ክፋቱ ይታወቃል። ወዳጆቻችንን እናውቃለን፣ ጠላቶቻችንን እናውቃለን። እግዚአብሔር ከማን ጋር ከሆነ እግዚአብሔር ከእኛ ጋር ካልሆነስ ጠላታችንን ወዳጅ አድርገን እንኖራለን። የወዳጆቻችን ጠላት እንሆናለን፣ ተቃዋሚ እንሆናለን። እግዚአብሔር ከእኛ ጋር ካልሆነ አናውቅማ። በሬ ካራጁ ይውላል እንደሚባል አያችሁ። አያስደንቅም? ይሄዳል። ይሄ ጥበብ ቀላል ነው ምድር ላይ ለመኖር። ይሄ እውቀት በዋጋ ይገኛል። በገንዘብ፣ በድካም፣ በልፋት፣ በጥረት፣ በጊዜ ይገኛል አይገኝም። ከእግዚአብሔር ጋር በመሆኑ ብቻ የሚገኘው ይህ የነፃ ስጦታ ነው፣ የእሱ ስጦታ ነው። ስለዚህ የሰይጣንን ሀሳብ አይመስልም። የሰይጣን ሀሳቡ ሰውን መጉዳት በጣም የሚያስደንቅ ኃይለ ቃል ነው። የሰይጣንን ሀሳቡን አንስተው በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ነው እና በትርጓሜ ራሱ ብታነቡ እንዴት ያለ ግሩም ቃል እንደሆነ በትርጓሜም ሲነገር እንዴት እንደሆነ አነብላችኋለሁ። መጀመሪያ ኃይለ ቃሉን እናገኛለን። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ የሚገኝ ኃይለ ቃል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 8 እንዲህ ይላል። ቁጥር 11 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር ይላል። ቁጥር
10 ጀምሮ ነው። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ ይልና ቁጥር 11 ላይ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ምን ይላል? በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል። የቱ ታልበቃ ሲመጣ በሰይጣን እንዳንታለል የእርሱን ሐሳብ ምን አናደርገው? የሰይጣንን ሐሳብ የሳተ ሰው ግን በሰይጣን ምን ይሆናል? ይታለላል። ሰይጣን እንዳናውቅበት ካደረገን መታለላችን ጀመረ ማለት ነው። ማጭበርበር ሲጀምር ከዚህ ነው የጀምረው ማለት ነው። ስለዚህ ሰይጣንን እንደወዳጁ ይዛል ማለት ነው እና ከዚያ በኋላ የትርጓሜው ሐሳብ ደግሞ እንዴት እንደሆነ ሰይጣን መጨረሻ ዓላማው ምን እንደሆነ እንድንገነዘብ ነው። እንዲህ ነው በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ብያችኋለሁ። ቁጥር 11 ላይ እንዲህ ቃል እናገኛለን። አሁን ማነብላችሁ ትርጓሜ አንድምታ እንዲህ ይላል። ቁጥር 11 ላይ ከምን ይታገለኝ ሰይጣን ካለ በኋላ ሲተረጉመው ቁጥር 11 የሰይጣንን ነገሩን የምንስተው አይደለምና የሰይጣንን ሐሳብ አንስተው ያለውን ማለት ነው። ሰይጣንን ነገሩን ሐሳቡን ብቻ ሳይሆን ነገሩን ሁሉ ሐሳቡን ይጨምራል። አንስተው ካለ በኋላ ከወንድሞቻችን አንዱንም እየነጠቀን ወደ ገሃነም ለማውረድ እንደሆነ ሰይጣን ሐሳቡ ምንድን ነው? ዓላማ አንዳንድ ያለ መንጠቅ ወደ ገሃነም ስለዚህ አጥፊ ቢኖር በደለኛ ያቃፊ ሲመለስ ልቡናው ሲቀና ተቀበሉት። አትጨክኑበት። ራሱ ሙሉ ምዕራፉን ስታነቡት የምታገኙት ያለ መጀመሪያ ቅዱስ ጳውሎስ ሐሰተኛ ወንድም ከመካከላችሁ ተገኝቷል፣ ለዩት፣ አውግዙት፣ ጨክኑ፣ ሌላውን እንዳይጎዳ እንዳያበላሽ እንዳይመርዝ አለና አስተማረ። በአንደኛ ቆሮንቶስ ምዕራፍ 5 ላይ ኋላ ደግሞ ያመለስ ሲል ደግሞ ልብ ከገዛ ታረቁት ይላል። ምንድነው? አንድ ጊዜ አባሩት፣ አንድ ጊዜ ለዩት፣ አንድ ጊዜ ደግሞ ታረቁት ምትለን ምንድን ነው? አንተ ወዲያ ባልክ እኮ ተፈኛ እንዳይሉት ደግሞ እንዴ በፊትማ ሌላውን እንዳይጎዳ ነው። ከዛ አሁን መርዙ ከሸፈ ተወዞ ተለየ አይደለ? ከተጠቀ ተነሳ ሲገባ ደግሞ መቀበል ያስፈልጋል። የሰይጣን ሐሳብ ይጠፋችኋል እንዴ? ሲሆንለት ሰይጣን ሁላችንም ማጥፋት ነው ይፈልጋል። ካበነ ደግሞ እየቀነሰ አንዳንዱን እያለ ገሃነም ነው የሚፈልገው። እሱ ስለምን ገሃነም ይውረድ? እሱ ስለምን አታስቡም እንዴ ይላቸዋል። ለሁሉም ራሩ፣ ለሁሉም ዘሩ፣ ታረቁ እንጂ ይላል። አንዳንዱን እያለ ገሃነም ማውረድ ነው። ስለዚህ አልመለስ ያለ ካለ ማረም አይደለም መለየት ሁሉም እንዳይቀር። ከዚያ በኋላ ያለንን ነገር በደንብ በጥንቃቄ ሰብስበን ያለንን ከያዝን በኋላ ደግሞ እነዚህ ምንም እንዳይሆኑ ስንተማመን ደግሞ የወጣውን የተጎዳውን ለማዳን ደግሞ እንጂ ይሄ ካለ የራሱ ጉዳይ አይባልም ማለት ነው። የሰይጣን ዓላማ
ስለዚህ ምዕመናን የሰይጣንን ሀሳብ የምንስት መሆን ጠንቃቆች መሆን ሰይጣን እንዴት እንደሚሸነፍ ማወቅ አለ። አሁን ማሸነፊያውን መንገድ ተምረናል። ከዚህ በኋላ ትምህርቱን ከወሰደ በኋላ ከቤተ ክርስቲያን እስከ ከመምህራን ውስጥ ምን የምንፈልገው ነገር አለ? አሁን እኮ መተግበር ነው አይደል? ወደ ራሴ ማምጣት ነው። ከዚያም መምህራኑ ቢያስተምሩ ጾሙን ይጾሙልናል። ጾሙ ካሉ ጾሙ የኛ ነው ማለት ነው። ጸሎቱ የኛ ነው ማለት ነው አይደል? አዎ። ከዚያ በኋላ ቀጥለን ቀጣዩን ስራ መስራት የኛ ፋንታ ይሆናል እና ስለዚህ ይህን አውቆ ሰው ለመንፈሳዊ ስራ መነሳሳት ሰይጣን ክፉ አውሬ በሰይጣን እንዳንታለል የእሱን ሀሳብ ተነስቶ እሱ እየነጠቀ ምን ማድረግ ነው አላማ ወደ ገሃነም ከወንድሞች አንዳንዱን እየነጠቀ ገሃነም ማውረድ ነው። ይሄ ነው ስራ። ለዚያ ነው አሁን በጸሎታችን ሜላት ስንማጸን አጠቃላይ አረዌ አዊ ካዳኝ አውሬ ካድኝም ዘንድ ይሄ በዙሪያችን እያገሳም ሊዞር አንበሳ ነው። ደም ማፍሰስ መግደል የሚወድ አይደል? ማጥፋት ወደ ገሃነም ማውረድ ጃኬቱን የሚፈልግ አውሬ ነው። አይተኛ አንቀላፋ ዙሪያችንን ይዞራል። አንዳንድ እያለ አንበሳ እኮ ከመንጋው ሁሉንም እኮ አይበድልም። መጀመሪያ ደካማው ያይና ክፉ ሽታ እንዲሸታቸው የአውሬ ሽታ እንዲበረግጉ አድርጎ እንደገና ደግሞ እያጓራ ድምፅ እያሰማ አስደንግጦ መንጋው በትንትንትን እዚህ ከመንጋው ሲወጡ ሲያመጡ ወደኋላ የሚቀረው ደካማው ከዛ አንዷን ጥልፍ ያደርግና እሷን አድቅቆ በልቶ ምን ብሎ ደግሞ ለነገ ደግሞ ዛሬ ያመለጠው እኮ አይቀርልም። ነገ ደግሞ ተረኛ ይሆናል፣ ሊደረስበታል። አውሬ እንደዛ ነው። ተመልከቱ። ስለዚህ መጠንቀቅ ያስፈልጋል። ህብረት አንድነትን ማጠንከር፣ በሰላም ማሰሪያ መታሰር፣ በፍቅር መሆን፣ ከእግዚአብሔር ጋር መገናኘት አይደል? መማጠን መሬታችንን ከአዳኝ አውሬታችንን ማህበራችንን ጠብቂ አድል ጸሎቱን በደንብ ፊልም አድርጋለ። ተመልከቱ። ወኢ አሃደ እምኔነ ውጹአ ወትሑተ ድረስ ይጧል። ምን ማለት ነው? ወኢ አሃደ እምኔነ ማለት ከኛ አንዱን ውጹአ ወትሑተ ድረስ ከኛ የተለየ አታርገው፣ ከጸጋ የጎደለ አታርገው። ከሰጠው ጸጋ አቀንስበት፣ ጨምረ ስጠው እንጂ ማንም እንዲጎዳ እንዳታርግ። ለማህበር መጸለይ፣ ለጉባኤ መጸለይ፣ ለቤተክርስቲያን መጸለይ፣ አንድም ሰው እንዳይጎዳ ከኛ አንዱ በቃ ጸሎት ይህን ከልብ መጸለይ እና እንዲህ የሆነ ከሆነ እግዚአብሔር ይደሰትብናል። የሰይጣን ስራ አንዳንድ እየቀነሰ ማጥፋት አለ። አንድ ስለሆነ ባላደነው አያዝንም። አንድ በሰበረው ይደሰታል። ሰይጣን ነገ ደርስባቸው ያለው እነዚያን ይላል። ባልደርስም ዛሬ ራቴን አግኝቻለሁ። እንደሱ አይደለም። እግዚአብሔር ባሉት አይደለም የሚደሰተው፣ ጠፍቶ በሚመለሰው በአንዱ ነው የሚደሰተው። አያቸው የሰይጣንን ሀሳብ ከእግዚአብሔር ሀሳብ ጋር መሳ ለመሳ ስናስተያዩ እግዚአብሔር ከ99 ጻድቃን ይልቅ ንሳ ከማያሻል ይልቅ ጠፍቶ የነበረ ንሳ ገብቶ በተመለሰ በአንዱ እግዚአብሔር ይደሰታል። የእግዚአብሔር ጎረቤቶች
ይደሰታል። ጠርቶ እኛስ ይህ አይነት ሁኔታ ማስደስተን ከሆነ በሀሳባችን ከእግዚአብሔር ጋር ህብረት አለን ለማለት ነው። አያችሁ፣ ይሄ ነው። ስለዚህ ክርስቲያን የጠፉትን ለመመለስ መጥተናል። ራሳችንን ለሚጠፋ መጠንቀቅ፣ ሰይጣን የሚሸነፍበትን ስራ መስራት ይኖርብናል። አሁን የአዝመራ ወቅት ነው። በጣም በመንፈሳዊ መንገድ ማለት ነው። በጣም ጾመን ጸልየን ሰይጣን ድል የሚነሳበት ጊዜ ማለት ነው። አጥብቀን ጾማችንን ጸሎታችንን እንያዝ። የሰማነው በልቦናችን ስላጻፍልን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።